So today ዛሬም አናላይዝ እናደርጋለን ዊክሊ አናሊሲሳችንን DXY ላይ ዊክሊ ላይ ያለ ነው። so ዊክሊ ላይ እዚህ ጋር ነበር ይመጣል ብለን ያሰብነው። so በጣም ትልቅ ሬንጅ ስለነበረ ያለፈው ዊክ this week I was expecting ትንሽ ሬንጅ ብዙም ሬንጅ የሚኖረው so it doesn't have በጣም ቢግ ሬንጅ ግን ያው እዚህ ድረስ መጥቶልናል። አሁንም ወደ ታች ሊወርድ ይችላል ወይ ደግሞ ከዚህ fair value gap ወደ ላይ ይችላል. I don't really have any strong bias right now ግን ያው still probably will come to this fair value gap. This is on daily, so strong bias ባይኖረንም ያው still this fair value gap on monthly no way yeah ተነክቶ ወደ ላይ አሁን ደግሞ there is this wing, so to this I'm expecting at least for price to come to this fair value gap ማለት ነው on DXY. euro like ከDXY ጋር ኔጌቲቭሊ አይደለ ኮሪሌት የሚያደርጉት so exactly እዛ ላይ እንዳደረገው ነው። እዛ ላይ ቡሊሽ ነበረ ይሄ ደግሞ ወደ ታች መጥቷል ማለት ነው after this fair value gap was tapped ወደ ታች መጥቷል ማለት ነው price. so for this ደግሞ አሁንም ወደ ታች ማለት ነው እዚህ ጋር መጣል ማስበው for price. GBP እንደዛው ትንሽ ያጠራጠረኝ GBP like point of interest ስላልተነካ and this highs ስላልተወሰዱ still price ወደ ላይ push ያደርጋል ብዬ ነው ያሰብኩት። ልክ እንደዛ በዚህ በጂፒፒ ምክንያት like አሁን ፕራይስ መጥቶ በደንብ ታብ አድርጎ በደንብ ወይ ማን ነው መሐልችኛዋን ነክቶ ሊወርድ ይችላል ብዬ ማስባለሁ። so adjust እናደርጋለን ሰኞ ፕራይስ ምን እንደሚያደርግ አይተን ማለት ነው። so gold this is weekly like በጣም bullish ነው like oppositely proof እስካልተደረገልን ድረስ ወደ ታች like break of structure ተፈጥሮ ወደ ታች እስካልወረደ ድረስ we're bullish like ወደ ታች proof እስካልተደረገ ድረስ ማለት ነው like break of structure እስኪፈጠር ድረስ still bullish እንሆናለን። ግን price ማለት ነው እንዳልነው 3000 እንዳሰመር ነው መጥቷል 3000 ላይ 3000 ላይ ማለት ነው ሴል ሊሚት አስቀምጬ ነበረ my stop was tight ልክ እኔ ለምዱን አላቅም like stop ነክቶ ወርዷል። anyways price ወደ ላይ break አደረገ we will go up ወደ ታች ከሆነም ደግሞ break ያደረገው ወደ ታች እንሄዳለን ማለት ነው። for now ግን it's just this range ማለት ነው ይሄኛውን range እንጠብቃለን። yes እዚህ ጋር ነን ግን like ዊክ የሆነ ስለሆነ ማለት ዊክ እየፈጠረ ነው ወደ ላይ ማለት ነው። I think we might push ወደ ላይ liquidity from here ተወስዷል። so እስኪ ሰኞ ማክሰኞ አይተን ደግሞ adjust እናደርጋለን but I'm still bullish until I'm proven wrong ማለት ነው ወደ ታች market structure ተፈጥሮ እስኪወርድ ድረስ so yeah okay bye